ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አዳሩ እንዴት ነው? ቆይታ እንዴት ነው? ሁኔታው ሁሉ ሰላም ነው? መልካም ነው? ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አለው እኔ አለው። እናንተ ያላችሁ ካላችሁ እግዚአብሔር ይመስገን። እናንተ በመኖሩ እግዚአብሔርን መጀመሪያ አመሰግናለሁ። ቀጥዬ ዛሬ ይዤ የመጣሁት ቪዲዮ ምንድን ነው? አብርሃም ልጁን ወደ ሩታ ጋር ይመልሳል፣ ይዞ ይሄዳል። እየሄደ ምንድን ነው ሄርሜላ ደግሞ እሱ ልጁን ይዞ ወደ ሩታ ጋር ሲሄድ ሄርሜላ ደግሞ ቀደም ብላ ወይ ሄርሜላ አብርሃም ቤተ ክርስቲያን ነው እንዴ? ጠዋት ተነስተሽ እንደዚህ ቤተ ክርስቲያን አትሄጂም? ለማሳለም ነው እንደምትሄጂው? በሌሊት ተነስተሽ ወደ አብርሃም ጋር ምንድን ነው ቤተ ክርስቲያን ነው እንደ የእሱ ቤት ብሎልሻል? ጌታን ሲቀመጥኩን በሌሊት ከስራ መግባት በፊት ወደ አንተ ጋር ደርሼ እሄዳለሁ ብዬ ነው የመጣሁት። ቤተ ክርስቲያን ነው የምትሄጂው? ምን አይነት እስቲ እንደዚህ ተነስተሽ እንደዚህ በጉጉት እስቲ ቤተ ክርስቲያን ሂጂ። ቤተሰቦች እናንተ ምን ትላላችሁ? በሌሊት ተነስታ ስራውን ትቼ ስራ ከመግባት በፊት ወደ አንተ ጋር ደርሼ እመለሳለሁ ብዬ ነው የመጣሁት። በቁም ነገር እያወረች ናት። ወይኔ በላችሁ። ቆይ እኔ እኮ የገረመኝ ምንድን ነው የአብርሃም ቤት ለሄርሜላ ቤተ ክርስቲያን ነው እንዴ? አንደኛ እሱ፣ ሁለተኛ አሁን አብርሃም ልጁን ይዞ ወደ እሷ ጋር ቤቷን ድረስ ሄዶ እኔ በጣም እያዘንኩ ነኝ፣ በጣም እየደበረኝ ነው። ከልጄ ተለይቼ መኖሩ በጣም አስቸጋሪ ነው። ልጄም ለምጄ ያለው ልጄ ይናፈቀኛል፣ በጣም እየደበረኝ ነው ብሎ ለእሷ እየነገረ የእሷ ልቡን አይምሮ ሁሉ ያውቃል። እያወቀ አይምሮን እንዲህ አድርጋ ሄርሜላ ማለት ነው ሁሉም ነገር እያወቀች ዝም አለች። ጥሩ ይመስላል ይሄ። ሩታን ያፈቅራታል፣ ይወዳታል። የልጅ እናት ናት። ትንሽ ቢሆንም አይቷል። ብዙ ነገር አሳልፏል። ብዙ ነገር ሆኗል። ሩታም እንደዚህ ቀና ደፋ እያለች ትዳሩን መስረታለች። ብዙ ነገር ነው አለችው። ብዙ ተገፋች። እንዳንቺ የማይሆኑ ሴቶች ምክንያት ብዙ ተሰቃየች። ከዛ በኋላ ትዳሩ ተሳክቷለታል። አሁን ከተሳካም በኋላ አንቺ ደግሞ መተሽ ሁለት ተነፋፍቆ ተዋዶ ተፈቃቅሮ የተገኙት ልጆቹን አሁን በመሀል ገፍተሽ እሱም አያፈቅርም አንቺን አፈቅራለሁ ብለሽ ወደ ልጁ ጋር መተሽ ሁለት ልጆቹ አለያይተሽ እኔ ከሱ ጋር ደስተኛ እሆናለሁ ብለሽ ታስቢያለሽ? አንድ ጥያቄ ይሄ ነው ጌታ። እኔ ሄርሜላ ነው ይሄ ጥያቄ። እኔ ከኔ ጋር ደስተኛ ሆኖ ይኖራል ብለሽ ታስቢያለሽ? በዚች ሳምንት እሱ አንቺን የሚያሳየው ሙዱ ሁሉ ውሸት እንደሆነ እንዴት አታውቂም? የሰው ልጅ እኮ ነሽ። ነቂ መሆን አለበት። ለሌላ ነገር ነቂ ትሆኛለሽ። ለዚህ እንዴት ነቂ አትሆኒ? ሰው ሁሉ ሙድ የያዘ ነው አንቺን። አብርሃምም ኦልሶ ሙድ የያዘብሽ ነው። ሁሉም ሰው በአንቺ ላይ ሙድ የያዙ ናቸው። እንዴት አታውቂም አንቺ? አሁን አብርሃም አያፈቅርሽም። አንቺ ያፈቅራለሁ ብለሽ መተሻል። እኔ ደስተኛ ሆኜ የማያፈቅር ወንድ ጋር አግብተሽ ደስተኛ ሆኜ እኖራለሁ ብለሽ ታስቢያለሽ? በጣም አስቸጋሪ ነው።
ቤተሰቦቼ እንዴት ነው የኔ ሀሳቡ? እውነት ደስተኛ ሆነው ይኖራል ብዬ አላስብም። ለምን ባለፈው አያችሁ በመኝታ ላይ አንቺ እዚህ ጋር አድሬ እኔ እዚህ ጋር አድራለሁ እግዚአብሔርም እውነት እኔ አልነካሽም ምናምን እያለ እየለመናት እዚህ ጋር ሆኝ ብሎ እየለመናት ነው። ከዛም እነሱ መጡና አበላሹ ነገሩን። የአብርሃም ስሜት ወደ ሩታ ጋር ነው፣ አሁንም ያስታውቃል። ግን ሄርሜላ ፕሊስ አንቺ እነሱን ብትለቃቸው ምን ይሆናል? ይሄ ለልጁ እንዴት እንደሚሆን ለሩታ እንዴት እንደሚሆን እያየሽ እያወቅሽ እንደዚህ ያርገሽ አንቺ ተቀብለሽ ደስተኛ ሆኜ እኖራለሁ ብለሽ ታስቢያለሽ? በጣም አስቸጋሪ ነው። የእውነት በቁም ነገር ነው የማወራው። በጣም አስቸጋሪ ነው። ማሰብ አለብሽ። አንቺን ደግሞ ሴት ነሽ። ነገ አንቺን ምን ይደርሳል? አሁን የልጅ እናት ትቶ የሄደ ሰውዬው ወደ አንቺ ጋር መጣ ሰው አንቺን ትቶ መሄዱ ቀላል ነው። በጣም ሲምፕል ወይ ነው። አሁን ደስተኛ ሆናለሁ ብለሽ አስበሽ ከሆነ ተሳስተሻል። አሁን እስካሁን ማሳየው ሙዱ ሩታ ጋር ነው፣ አንቺ ጋር አይደለም። አንቺ ጋር መጥቶ አንቺን እያስመሰለ ነው፣ ሙድ የያዘ ነው። አንቺ እንዴት ነቃቶኝ እየረገረ እኮ ነው። አሁን አንቺ እንዴት እንዲያደርጋለሁ እንዲሆን አንቺ ስትይ እሱ አይ አለው አስብበታለሁ ብሎ ቀጠሮ የሚሰጠው ለምንድን ነው? ስለማልፈልግ ነው። እሱ አይፈልግሽም አንቺ። አሁን ሩታ ጋር ለሱ ትልቅ ቦታ አለ እየነገረ ነው። ትላንት ወዲያ በቪዲዮ ላይ ካያችሁ ከሆነ ማለት ነው ለሩታ ልዩ ቦታ አለ፣ ልዩ ቦታ አለ። አፈቅራታለሁ እወዳታለሁ እያለ ነው። አንቺ በእነኚህ መሀል ውስጥ በእነኚህ ልጆች መሀል ገብተሽ አንቺ እንደዚህ ማድረግሽ በጣም ስህተት ነው። ጌታን ስህተት ነው፣ በራሴ በኩል ማለት ነው። አንቺ አሁን በጠዋት ተነስተሽ ስራውን ትተሽ ወደ እሱ ጋር መምጣትሽ ምንድን ነው? ቤተ ክርስቲያን ነው? ቅዳሴን ለመቀደስ ነው እንደመጣሽው? የእሱ ቤት ማታ ከእሱ ጋር አላደርሽም መሰል። ለዛ ነው። ወይኔ በላቸው፣ ወይኔ በላቸው። ሴት ሆኖ ሴት እንደዚህ ይሆናል። እግዚአብሔር የገረመኝ ነገር ይሄ ነው። እሱ የማይፈልግ ከሆነ እሱ እያስመሰለ ሩታ ጋር ያለው ሁኔታ ሁሉ እስቲ ቪዲዮን እይ፣ ባለፈው የተሰራ ቪዲዮ ሁሉ እይ። አንቺን እንደ ሸንጉሉት ሆኖ አድርጎ እየተጫወተ ነው። ሚስቷን እዛ ጋር እንደዚህ አድርጎ አስቀምጦ አንቺን እንደ ሸንጉሉት እየተጫወተ ነው። አንቺ ደግሞ እሱን ተከትለሽ እንዴት ይሆናለሽ? ኧረ ሼም ነው። ለሽ በይ እግዚአብሔር የፍቅር መቀስ አትሁን። አንቺና አበል ማለት ነው። አንቺና አበል ለምንድን ነው ማታገቡት? ቆይ አግቡ። ተጋብታችሁ እናንተ ብትኖሩ አገሩ ሰላም ነው። ወይኔ ሩታ እኮ ምን ትመስላለች? ጌታ ቅድም ልጁን ለማውሰድ በሩን ሲንኳኳ ስትወጣ አያችሁ? ምን ትመስላለች? ጌታ ሩታ እኮ ገና አዲስ ሆና እየመጣች ነው። አዲስ ሆና ገና እስቲ ሄርሜላ ነኝ እዩ፣ ሩታ ነኝ እዩ። አሁን ሄርሜላ ሲያይ ወልዳ የጨረሰች ሴት ትመስላለች። አሁን ሩታ ራሱ አንድ ልጅ ወልዳ ያው አዲስ ናት። አዲስ ያልተነካች አዲስ ልጅ ናት። ጌታ እዩ፣ ተመልከቱ። ብዙ ሰዎቹ እያወራችሁ አይደለም? ትክክል ነው። አቦ ይመችሽ። ሩታ ልቧ፣ አይምሯ፣ ህሊኗ ሁሉ ንጹህ ናት። የሰው ባል የሰው ነገር መልካት አትፈልግም። ሰውን ደግሞ ታከብራለች፣ ትወዳለች። ለሰው ደግሞ ክፉ ነገር አታረግም፣ አታስብም። በጣም የዋህ እና ቅን ልብ ያላት ሴት ናት ሩታ ማለት ነው። ሄርሜላ አንቺ ጋር ሲመጣ አንቺ ደግሞ አንደኛ ባለትዳር ወንድ የእሱ 40K አክብራለሁ ብለሽ በልጆቹ ምክንያት መተሽ አፈቅራለሁ ብለሽ ለሱ ነለሽ የፍቅር ጥያቄ የምትጠይቂው አንቺ። ኧረ ሼም ነው። ደግሞ ቀለበት እሰርልኝ የምትል አንቺ
እንዲህ ሙሽራ እንሆናለን፣ ቀሚስ ቤሎ ምናምን እንዲህ እናደርጋለን፣ እንዲህ ሆናለን። አንቺ በት እገዛለሁ፣ አንቺ ይህን ያደርጋለሁ፣ አንቺ እሱ አንድ ቀን አንድ ነገር ለአንቺ ይህንን እገዛለሁ ብሎ ተናግሮ አያውቅም። የወንድምሽ ደግሞ ሰዓት አምጥተሽ ለሱም ብንሰጪው አንቺ ምን አይነት ጉድ ነሽ? ቆይ አንቺ ይህ ሁሉ ሮንግ መሆኑን ታውቂያለሽ፣ ልብሽም ያውቃል፣ እኛም እናውቃለን። ከዚህ ተቆጠቢ። በራሴ በኩል የሚለው ይሄ ነው። እሱ ሙድ የያዘ ነው፣ አሻንጉሊት አድርጓል አንቺ። ስለዚህ ነቂ ሁኚ። በቃ አንቺ አሁን እኛ በውጭ ስናይ ቀልጣፋ ሴት ትመስያለሽ፣ ግን አይደለሽም። እዚህ ጋር ምንም የለም። ይሄ ቢኖር ባንቺ ላይ እንደዚህ ይሄንን የሚያክል ሲጫወት እሱን ተከትለሽ እንደዚህ ሆነሽ አትሄጂም ነበር። ቅድም ልጁን ያቅፈው እሱ እንዴት እኔ አለቅሳለሁ፣ እየደበረኝ ነው፣ እኔ ምን ሆናለሁ እያለ ነበር። ታውቂያለሽ፣ ልብሽን ሁሉ ነገር ያንቺ ስራ እንደሆነ ታውቂያለሽ። ጥሩ አይደለም። የእውነት ተመለሽ። በእውነት ወንድ እኮ ሞልቷል፣ ላንቺ የሆነ ወንድ ሞልቷል። አንቺን እሱን አፈቅራለሁ ጋር አንቺ ስላፈቀርሽ እሱ ደግሞ አንቺን አያገባሽ። ያፈቀረው ሁሉ አያገባው። ሴትም ይሁን ወንድም ይሁን ያፈቀረው ሁሉ አያገባው። ይህንን ማወቅ አለብሽ። አንቺ ደግሞ እኔ በጠዋቱ ያገረመኝ ነገር ምንድን ነው? ስራ ከማግባት በፊት አንተ ጋር ነው መጣው። ምንድን ነው? ቤተ ክርስቲያን ነው እንደ የሱ ቤት ሹሃዳ እና ለማንኛውም ውድ ቤተሰቦቼ ሰላም ለእናንተ ይሁን። የኔ ሀሳቡን ከተስማማችሁ፣ ንግግሬ ከተመቻችሁ ላይክ እና ሰብስክራይብ ኮሜንት እየጻፋችሁ ከኔ ጋር ቤተሰብ ሁኑ። ፕሊዝ ሰብስክራይብ አድርጉ። ይሄ አካውንት ለኔ አዲስ ነው። ትላንትም ብያለሁ፣ ብዙ ጊዜ ተናግሬያለሁ። ሰብስክራይብ አድርጉ ፕሊዝ፣ ላይክ አድርጉ። እኔ ወደ ላይ ቦባ አድርሱ። እግዚአብሔር አምላክ ይባርካችሁ። የእናንተ እርዳታ ያስፈልገኛል። ለዛ ነው፣ ሌላ ነገር አይደለም። እና ተባረኩ። መልካም ውሎ ይሁንላችሁ።